መህመት ስልኩን አስቀምጠው። በጣም ተረጋጋው ማለት አንድ ነገር አውቃለሁ ማለት ነው። Anne beni hemen ara. Acil. ባካችሁ ምግባችሁን ብሉ። ፈጣሪ ይህን ምግብ ይባርክልን። ሁሌም እየቀለድሽ ነው። ቤቴ ገብተው ወጥ ቤቴን አይወሩም። ይህ ሁሉ የሚሆነው በምኞትሽ ምክንያት ነው። እባክሽ ተረጋጊ። አሁን ራስሽን ታደክሚያለሽ። ውሃ ጠጪ ወይም አንድ ነገር አድርጊ። አሁን ተረጋጋሽ። ይህን ተወይ እያልኩሽ ነው። ሌላ ነገር አለም። እሺ አሁን መረዳት ጀመርኩ። እኔ ማን እንደሆንኩ ባታውቂው ኖሮ ይህን ጋብቻ ባልፈቀድሽም ነበር። አስሊን እንኳን ደጅሽን እንዲታልፍ ባልፈቀድሽም ነበር። እንደ አንቺ ባለ ሰው ምን ላድርግ? አንደኛ በእኔ ላይ መበቀል ትፈልጊያለሽ፣ ሁለተኛ እዚያ ከእኛ ጋር ለምን እንደማይሆን ለማሳየት ትፈልጊያለሽ። ሶስተኛ በዚያች አሻንጉሊትሽ ሀቲጄ ምክንያት ሀቲጌ ትክክለኛዋ ሴት መሆኗን ማረጋገጥ ትፈልጊያለሽ፣ ራስሽን ንጹህ ለማስመሰል። ግን በእውነተኛው ሁኔታ ምን ታደርጊያለሽ? አንዳንድ ጊዜ በቤት ውስጥ ያሰብከው ነገር ከውጭው እውነታ ጋር አይመሳሰልም። የእብድ ሰው ደብዳቤ ማንበብ አይቻልም፣ እውነት ነው። ግን እንደ አለመታደል ሆኖ ከዓመታት በፊት አነበብ ነው። ችግሬን የተረዳሽው አይመስለኝም። እንደዚህ አይነት ነገር አልጻፍኩም። ዚያ አመስጋኝ መሆን አለበት። ዛሬ ባለበት ደረጃ መገኘቱ በጣም እድለኛ ነው። አስቸጋሪ ነበርብሽ። በሁለቱ መካከል ያለውን ፍቅር ማየት አስቸጋሪ አልነበረም? እንግዲህ እጠይቅሻለሁ፣ ዚያ መህመት አስሊን እንደሚመለከት አንቺን ተመልክቶሽ ታውቃለ? አንድ ጊዜ እንኳ? ይህ ምን አይነት ጥያቄ ነው? ለመረዳት እየሞከርኩ ነው። ይህ ምን አይነት በሽታ እንደሆነ ለማወቅ እሞክራለሁ። በሕይወትሽ ውስጥ እውነተኛ ፍቅር አጋጥሞሽ ታውቃለሽ? ግንኙነታችሁን ለሰውየውም ሆነ ለራስሽ መቃብር አድርጋችሁታል። ያ ሁሉ ተገቢ ነበር? መህመት ወደ መታጠቢያ ቤት ሊሄድ ነው። ስልኩን አንሺው፣ ስልኩን አንሺው። ሕይወቴ በውድቀቶች የተሞላች ብትሆን ኖሮ እኔም እንደ አንቺ በመጀመሪያ ፍቅሬ ጥላ ውስጥ በመጠለል ኖሬ ነበር። ዚያ ያለ አንቺ 30 ቀን እንኳ መቆየት አልቻለም፣ 30 ዓመት ሳይቀር። በእርግጥ የሚስክ ነገር አላገኘውም። ውድቀት ማለትስ ምን ማለት ነው? በጣም ፈርተሻል አይደል? እንደዚህ ትንቀጠቀጫለሽ። ዚያ የሰራሽውን ቢያውቅ ያጠፋሻል። ትጠፊያለሽ። አይሆንም። እንደዚህ ያለ ነገር የለም ወይ? የለም። ሰሄር ስትሄድ ወዴት እንደምትሄድ ነግራሻለች።